ፊልሙ የሚጀምረው አንዲት ቆንጆ ወጣት በመንገድ ያጋጠሟትን ቀለበት ያረጉ ባለትዳር ወንዶች እየተመለከተች እሷ ያሳለፈችውን ነገሮች እያብሰለሰለች ትዳር በፍቅር እንጂ በቀለበት እንደማይታሰር ስታስረዳን እየተመለከትን ነው። በቀጣይ ሲራክ የሚባል በጣም ከሚወዳትና 5 ዓመት ሙሉ በክፉና በደግ አብሯት የቆየ ቆንጆ ባለቤቱ ጋር በፍቅር እየኖሩ ህይወቱን ለማስተካከል የሚጥር ደላላ በትዳር ህይወቱ ላይ የሚያጋጥመውን ፈተና እናያለን። ህይወቷን ሙሉ ለአንድ ተልዕኮ ገብራ ባለትዳር ወንዶችን ከሚስታቸው ማለያየቱን የተያያዘችው ድብቋ እሌኒ በአንድ የተረገመ ቀን ወደ ህይወቱ ሰተት ብላ ገባች። ነገሩ እንዲህ ነው። ደላላው ሲራክ በሐሳብ ተውጦ አንድ ካፍቴሪያ ውስጥ ተቀምጦ በነበረበት ወቅት እሌኒ እሱ ወደ ተቀመጠበት መታ ልትተዋወቀው እንደምትፈልግ ነገረችው። እሱም ምክንያቷን ሲጠይቃት ደላላ እንደሆነ እንደተረዳችና መሸጥ የምትፈልገው ቤትና መኪና እንዳላት ነገር ግን ብቸኛ ስለሆነች የምታማክረው ሰው እንዳጣች ስትነግረው የባለቤቱንና የሱን ህይወት ለማስተካከል ምንም ከማድረግ ወደ ኋላ የማይለው ሲራክ እሱ ሊያማክራት እንደሚችልና አብረው ቢሰሩ ደስ እንደሚለው በደስታ ተሞልቶ ሲነግራት ጸጥ ወዳለ ቦታ ወሰደችው። እናም ለሱ በጣም ሩቅ የሆኑና የማይገቡ ነገሮችን እየነገረች ግራ ታጋባው ጀመር። በወሬ መሃል ደጋግማ የምታነሳው ነገር ቢኖር የመኖሯ ትርጉም እንደጠፋባትና ለምንና ለምን እየኖረች እንደሆነ ግራ እንደሚገባት፣ ሰዎች በፍቅር አንድ ቤት ውስጥ ተጠልለው ሲኖሩ በጣም እንደሚያስጠላት፣ እንዲሁም የሰው ልጅ ኑሮውን ለማሸነፍ ደፋ ቀና ሲል ማየት በጣም እንደሚያናዳት በተደጋጋሚ እየነገረችው እሱንም ግራ ታጋባው ነበር። ይሄን ሁሉ ብላው ወደ ቤቱ ሲመለስ ሙሉ ለሙሉ አይምሮውን ተቆጣጥራው ስለነበር ሌላ ስለምንም ነገር ለማሰብ አልቻለም ነበር። በአይምሮ ውስጥ ከሚመላለሱት ሐሳቦች በተጨማሪ ደግሞ ሚስት ባይኖረኝ ኖሮ ለአገባት የምፈልጋት አይነት ሴት ነበረች የሚል መጥፎ የዝሙት ሐሳብ ክፉኛ ተቆጣጠረው። ይሄን እያሰበ ሲተክዝም ምንም ያልገባት ሚስቱ በተደጋጋሚ ምን እንዳስጨንቀው ብትጠይቀውም ለሷ የሚሰጣት ምንም አይነት መልስ አልነበረው። የሲራክ ሚስት በጣም ቆንጆ፣ አስተዋይ፣ ጠንካራ ሰራተኛና ለትዳሯ ሲበዛ ታማኝ ሴት ናት። አለቃዋ ወደ ውጭ ሀገር በሚሄድበት ወቅት ልጁ ግን የትልቅ ትንሽ ስራውን ሳይሆን ሴቶችን ማሳደድ የሚወድ አይነት ወንድ ነበር። እሷንም ቢሆን ጠዋትና ማታ ልጋብዝሽ፣ አብረን ጊዜ እናሳልፍ እያለ መጨቅጨቁ እስከሚያደክመው ድረስ ከሞከረ በኋላ ልጅቷ የዋዛ እንዳልሆነች ሲገባው የነበረው አማራጭ አብራት የምትሰራዋን ሴት ምን እንደሚያስደስታት ደጋግሞ በመጠየቅ መፍትሄ ለማግኘት መሞከር ነበር። የሥራ ባልደረባዋም የአለቃዋን ትዕዛዝ በመቀበል በመጀመሪያ አለባበስ ስታይሉን ቀይሮ ቢቀርባት የተሻለ እንደሚሆን ሐሳብ አቀረበችና እሱም ያለምንም ማንገራገር ሐሳቡን ተቀብሎ በሚቀጥለው ቀን እንደ ጎረምሳ ለብሶ ቢመጣም እሷ ከማሾፍና በድርጊቱ ከመዝናናት ውጪ ወደሱ ለመቅረብ ምንም አይነት ፍላጎት አላሳየችም ነበር። ይሄ እንዳልተሳካለት ሲረዳ ደግሞ አሁንም ድጋሚ ምክር ጠየቀና በአሁኑ ሰርፕራይዝ ቢያደርጋት ጥሩ እንደሆነ ስትነግረው ጠዋት ስራ ከመግባቷ በፊት ቀድሟት ተገኘና ከጀርባዋ ሲያፈነዳ በድንጋጤ ወደቀች። በዚህም በጣም ደንግጦ የዚህን ሁሉ ሐሳብ አመንጭ የሆነችውን የሥራ ባልደረባውን ጮኸባትና ለአንዴና ለመጨረሻ ጊዜ ሌላ ነገር ማድረግ እንዳለበት ወስኖ ከመካኒክነት ወደ ቢሮ ኃላፊነት እንድታደግ የሚያስችል እድል ሰጣት። እሷ ግን በስራ እድገቷ ምክንያት የምታገኘው የደሞዝ ጭማሪ ሳያጓጓት ይህንንም ሐሳብ ፍጹም ውድቅ አድርጋ አለቃዋን ፊት ነሳችው። ሲራክና እሌኒ በየቀኑ መገናኘትና አብረው መዋል ማምሸት ከጀመሩ ትንሽ ቆየት ብለዋል። ባሏ ያለ ወትሮ እያመሸና እየሰከረ መግባቱ ሳያንስ ሙሉ ለሙሉ ቤት ውስጥ መመገብ ማቆሙ እሱን ስትጠይቀው አጥጋቢ ምላሽ ባለመስጠቱ ሁሉንም በሆዷ ይዛ ለመኖር እየታገለች ነው። አንድ ቀን ታዲያ እሌኒ ለሲራክ እያለቀሰች ደወለችለትና በፍጥነት እንዲመጣላት ጠየቀችው። ራሷን ለማጥፋት ስትሞክር ስለደረሰባት በጣም ደንግጦ ለማረጋጋት ሞከረና የተፈጠረውን እንድትነግረው ሲጠይቃት ከ3 ዓመት በፊት በዚህ ቀን ህይወቷ ውስጥ መፈጠር ያልነበረባቸው ነገሮች እንደተፈጠሩና 4 ሞት እንደሞተች ለዚህም ተጠያቂው ወንድሟ እንደሆነ በተጨማሪም ሁሌም መቃብር ስፍራ እየሄደች የወንድሟ መቃብር ላይ የምታለቅሰው የምትወደው ወንድሟ ስለሚናፍቃት ሳይሆን ለሱ ከባድ ጥላቻ ስላላት ብቻ እንደሆነ ስትነግረው ሲራክ ነገሩን ሊያውጣጣት ቢሞክርም ስላልቻለ ግራ ገብቶት እያለ ዛሬ እዚህ ቤት ውስጥ ካደረች በእርግጠኝነት ራሷን ስለምታጠፋ ሆቴል ይዘው አብሯት እንዲያደር ስትጠይቀው አብሯቸው የሚኖሩ እናቱ እንደሚጠብቁት ሲነግራት እንደማይመጣ በቴክስት እንዲነግራቸው ነገረችውና እሱም ለሚስቱ በቴክስት እንደማይመጣ ተናግሮ ሆቴል ሩም ይዟት ገብቶ እያወሩ ያለ ቀስ በቀስ ቁጣዋና ንዴቷ በጣም እየጨመረ ሄደና እሱም ወንድሟን እያስታወሳት ስለሆነ ባየችው ቁጥር መጥፎ ስሜት ስለሚሰማት እንዲወጣላት ጠየቀችው። ሲራክ በዚህ ሰዓት በጣም ግራ ተጋብቶ ሳይወድ በግዱ በኩለ ሌሊት ወደ ቤቱ ለመመለስ ተገደደ። እንደሚያድር ያሰበችው ሚስቱ እንዴት ሊመጣ እንደቻለ ስትጠይቀው ያለሷ ማደር ከብዶት እንደመጣ ሲነግራት ከማመን ውጪ ሌላ አማራጭ አልነበራት። በሚቀጥለው ቀንም በጠዋት ተነስቶ እሌኒ አራበት ወደ ነበረበት ሆቴል ሲሄድ እሱ እዛ ከመድረሱ በፊት ሆቴሉን ለቃ እንደወጣች ተነገረውና እሷን ፍለጋ ወደ መቃብር ቦታ ቢሄድም ሊያገኛት ስላልቻለ ግራ ተጋብቶና ተጨንቆ ነበር። በመጨረሻም ቤቷ ሲሄድ አምራና ደምቃ ሲያገኛት እንደ ልጅ አደረገው። እሷም አላማዋን ለማሳካት ስትል ኮቱን ከተቀበለችው በኋላ ቢራ እንዲገዛላት ላከችውና እሷ ጋር ሲመጣ ከጣቱ ላይ ያወለቀውን ቀለበቱን ከኪሱ ሰርቃ ወሰደችው። አብረው አሪፍ ጊዜ ካሳለፉ በኋላም ቤቱ በጣም አምሽቶ ሲገባ ሚስቱ በድካምና ተስፋ በመቁረጥ ስሜት ውስጥ
ሆና ለምን እንዳመሸ ስትጠይቀው የተለመደውን እውነት የማይመስል ምክንያት ሲደረድርላት ከቆየ በኋላ ቀለበቱ የት እንደሄደ ስትጠይቀው ዛሬ የሄደበት ሰርግ ላይ ቀለበት ጠፍቶባቸው የሱን ቀለበት እንደሰጣቸው ነግሮ ነገ እንደሚቀበላቸው አሳመናት። በሚቀጥለው ቀንም ተመሳሳይ የሆነ አርቲፊሻል ቀለበት ከመንገድ ላይ ገዝቶ አደረገ። የሲራክ ባለቤት ለ5 ዓመታት ያህል ባሏ ላይ አይታበት የማታውቃቸውን ባህሪዎች በአንድ ሌሊት ማስተዋል ስትጀምር ነገሩ ምንም ስላላማራት በአንድ ወቅት ከስልኩ ላይ የወሰደችውን ስልክ ቁጥር በራሷ ስልክ ደወለችና ሁሉንም ነገር ለማጣራት ወሰነች። ስልኩን ያነሳችው ባላንጣዋ እሌኒ ነበረች። የሲራክ ባለቤት እንደሆነች አሳወቀቻትና መገናኘት እንደምትፈልግ ነግራት ቀጠሮ ይዘው ሲገናኙ ምስኪኗ የሲራክ ባለቤት ባሏን እንድትተውላት ስትጠይቃት እሌኒ ባሏን እየነጠቀቻት እንዳልሆነ ልታሳምናት ብትሞክርም እሷ ግን በሙሉ ልብ ሆና ባሏን ከልቧ እንደምታምነውና ትዳሩ ላይ የሚወሰልት ሰው እንዳልሆነ ምናልባትም ስህተት ሰርቶ ከሆነ እሷ አስገድዳው ሊሆን ይችላል እንጂ በራሱ ተነሳሽነት እንደዚህ አይነት ነገር ውስጥ ሊገባ እንደማይችል በእርግጠኝነት ስትነግራት ተመልክታ አሳዘነቻትና ከቦርሳዋ ውስጥ ቀለበቱን አውጥታ ሰጣት። ነገ ቤቷ ከመጣች ትዳሯን ማዳን እንደምትችል አስረድታት ነገሩን ግን በሚስጥር ለመያዝ ተስማምተው ተለያዩ። ቤት እንደገባችም የጣት ቀለበቱን ስታስቀምጥለት ከየት እንዳመጣችው ግራ ቢገባውም አፉን አውጥቶ ለመጠየቅ የሚያስችል ሞራል አልነበረው። በሚቀጥለው ቀንም በቀጠሯቸው መሰረት የሲራክ ቅምጥና ባለቤት ለሸንጎ ተቀምጠው እሌኒ ታሪኳን እንዲያለች መተረክ ጀመረች። ከወላጆቿና ከታላቅ ወንድሟ ጋር በሰላም እየኖረች በነበረችበት ወቅት አባትና እናቷን በአንድ ቀን በአደጋ ካጣች በኋላ በምድር ላይ የቀራት ብቸኛ ዘመዷ የሆነው ታላቅ ወንድሟ ከባድ የሐሺሽና መጠጥ ሱስ ውስጥ ገብቶ ከማይሆኑ ልጆች ጋር አብሮ መዋልና ማደር ጀመረ። በአንድ የተረገመች ቀንም ሐሺሽ ስቦ ወደ ቤቱ ሲገባ ሴት እህቱ ሳትሆን ፍቅረኛው መስለው አስገድዶ ደፈራት። በሚቀጥለው ቀንም ባረገው ነገር በጣም አፍሮ ራሱን አጠፋ። ከጥቂት ወራት በኋላም ከወንድሟ እንደጸነሰች ስታውቅ ወደ ሆስፒታል ሄዳ ለማስወረድ ስትሞክር ጊዜው ስላለፈ ይሄን ማድረግ እንደማይቻል ሲነግሯት የባህል ሕክምና ጋር ሄዳ ስትሞክር ልጁን ማስወረድ ብትችልም ከባድ ህመም አጋጠማት። ከዚህም ቀጥሎ ትዳር ይዛ ለመኖር ስትሞክር ባሏ ባለትዳር እንደሆነ ስትረዳ ከሱም ጋር ተለያይታ ወደ ውጭ ሀገር ለመውጣት በምትሞክርበት ወቅት በደሟ ውስጥ ኤችአይቪ ኤድስ እንዳለባት ስታረጋግጥ በእልህ ተነሳስታ ባለትዳር ወንዶችን እያደነች እስካሁን 41 ወንዶችን ኤችአይቪ እንዳስያዘች አጫወተቻት። የሲራክ ባለቤት በዚህ በጣም ስትደናገጥ የሷ ባለቤት እንደዚህ አይነት ነገር እንዳልፈጸመ ስትነግራት ልቧ ቢረጋጋም ለሷ ያለውን ታማኝነት ለመፈተን ቤት ጠራችውና ልታሳስተው ስትሞክር እሱ ግን በቁጣ የራሱ የሆነ ደስ የሚል ትዳር ያለው ሰው እንደሆነና እንድታሳስተው እንደማይፈልግ ሲነግራት ሚስቱ በደስታ ከውስጥ ወጣች። በመጨረሻም ፍትህ የሚሰጠው ፈጣሪ እንጂ የሰው ልጅ እንዳልሆነ እያስተማረን ፊልሙ ያበቃል። እንዲሰራላችሁ የምትፈልጓቸውን ፊልሞች ኮመንት ላይ ጻፉልን። እንዲሁም አዳዲስ ሪካፖች እንዲደርሳችሁ ሼር፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ።